አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። አህዱ ሳቡሬ 1947 ዓ.ም እንደገለጹት የሚበዛውን ጊዜ ታሪክ ተብሎ የሚጠራው በአንድ በተወሰነ ዘመን ውስጥ የደረሰው ወይም የተፈጸመው ልዩ ልዩ ሁኔታ በጽፈት የሚቆይበትና ለመጪው ዘመን የሚተላለፍበት ነዋሪ ስራ ነው። እንዲሁም ሐውልት የተባለው ደግሞ ለዚሁ የነዋሪነትን ባህሪ የተከተለ ሆኖ የሚጨበጠውን ወይም የሚዳሰሰውን በልዩ ልዩ ሐሳብ የተዘጋጀውን ቅርጽና ምስልን የሚያመለክት ነው። ታሪክ ወይም ሐውልት የታላላቅ ሰዎች ሕይወትና የስራቸው ዜና ሲወራረስ የሚኖርበት ያለፈው ከሚመጣው ጋር የሚገናኝበት በዓለም ውስጥ አለመጠን ደምቃና ብርሃኗን ዘርግታ የምትታየው ስልጣኔ እንደምን እንደተጀመረች ጀማሪዎቿ እነማን እንደነበሩ እነዚህም ጀማሪዎች ምን አይነት ችግርና ፈተና እንደገጠማቸው በመጨረሻም በምን አኳኋን ድል ለማድረግ እንደቻሉ በዘመናት ርቀት ውስጥ ተሸሽገው የሚገኙትን ሁኔታዎች የሚያስረዱን ታሪክና ሐውልት ናቸው ሲሉ አብራርተዋል። እንዲሁም ድሩሲላ ጁን ሂውስተን 1926 እንደ አውሮፓውያን አቆጣጠር እንደገለጹት የቀደሙ ስልጣኔዎች በቅርብ ካሉት ስርወ መንግስት የበለጡ ናቸው። ይህ ማለት የቀድሞ ታሪክን ዳራ ዕድሜ በትክክል ይገልጻሉ። በመሆኑም የቆየው ሰው መጀመሪያው በዓለም ውስጥ ያለው የስልጣኔ ማዕከል ሆኗል። በዚህ መሰረት ጥንታውያን ኢትዮጵያውያን ለስነ ጥበብና ሳይንስ ቀድሞ መብራት ያበሩና ፈርቀዳጅ ጥንታዊ ከተሞችን የመሰረቱ ጥንታዊ የሰለጠነ ሕይወት የመሩና የኖሩ ናቸው ሲሉ አብራርተዋል። እንዲሁም የትንሿ እስያ ያደገው እነዚህ ብዙ ካልታወቁት እና ካልተነገረላቸው ህዝቦች ምንጭ ከጥንታውያን ኢትዮጵያውያን እንደነበር ተገልጿል። መምህርና ደራሲ ነጋ ገረሙ ታምራት ነኝ። ለዛሬ አበቃን። መልካም ሳምንት።